አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ቤተሰብ የሆናችሁ አመሰግናለሁኝ። ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ የኔ ውዶች ማለት ነው። የመደም ቅመሞችን አበረታቱ እሺ ማሮቼ። እና ምንድነው ዛሬ ያው እንግዲህ የዩቲዩብ ቪዲዮ ሰራለሁ እየነበረ እኔ እንኳን ግን ማለት ነው ሼር ሰብስክራይብ አድርጉ ሞራሌ እንዲመጣ ማለት ነው። ቪዲዮ እንድሰራ የኔ ውዶች አበረታቱኝ። እና አሁን ያው ሰሞነኛ ሰራለሁ ብያለሁኝ። እስኪ ሁሌ እንድሰራ አበረታቱኝ። ደጋገምኩት እና በነገራችን ላይ ይሄን ቪዲዮ ስሰራ አውርቼ ነበረ እያወራሁኝ ነበረ የሰራሁት ሐሳቤን ምናምን በደንብ አውርቼ ነበረ። ከዛ አሁን ቀየርኩት ማለት አሁን ድምጽ እየቀዳው ነው ማለት ነው። ሐሳቤን ቀይሬ ነው የመጣሁት። የቀየርኩትም ለምን እንደሆነ ደግሞ እነግራችኋለሁኝ። ያው ፍቅርዬን የምሳደቡ ብዙ ሰዎች ስላሉ እነሱንም አትሳደቡ ብዬ አውርቼ ነበረ። ግን አሁን ደግሞ በደንብ አድርጌ ማውራት ፈለኩኝና ድምጽ ሪከርድ እያደረኩኝ ነው ማለት ነው። እና ፍቅርዬን የምትሳደቡ ጠላቶችም ወዳጆችም በነገራችን ላይ አሁን ወዳጅ የተባላችሁት ራሱ ፍቅርዬን እየተሳደባችሁ ፍቅርን ለመስበር ጥረት ላይ ናችሁ። እውነት ልቦና ይስጣችሁ ማለት ነው። እኔ ጠላት ነው። ያኔ ወደደ ጠላ ከጠላም ደግሞ አንድ የጠላ ሰው አይወድም መውደድ አይችልም። ግን ወዳጅ የነበረ ሰው እንዴት ነው ወዳጁን የሚጠላው? አላቅም እኔ አላቅም። እና ጠላቶቿ ቢሰድቧት በቃ ኖርማል ነው ለኔ እንደኔ ማለት ነው። ግን ወዳጅ መስሎ ሲወጋ ያኔ ትንሽ እንትን ይላል እና ነው። ጠላቶቿ እንዳላችሁ ሆናችሁ ግን ወዳጆቿ ለጠላትም አሳልፋችሁ አትስጧ። ከሄዳችሁም ዝም ብላችሁ ሂዱ። እኔ ሁሌ የምለው ነገር ቲክቶክ ላይ እላለሁኝ፣ አንዳንድ ልጆች እነግራቸዋለሁኝ። ከሄዳችሁ ዝም ብላችሁ ሂዱ። እሷን ሰድባችሁ ለተሳዳቢ አትስጡ። የሌላ አድናቂ እንሆናለን እያላችሁ አትፎክሩብን። ከሆናችሁ መሆን ከፈለጋችሁ ሂዱና ሆኑ። ምንም እኛን ማማከር የማይጠበቅባችሁም ማለት ነው። እና እንደዛ ነው የምለው። ሌላው አትከፋፈሉ። በዛ ላይ ፈንዲሻ ፋሚሊ ተከፋፍሎ ያቅም ነበረ። ያው የተከፋፈለበት ምክንያት ግልጽ ነው። ያው እንግዲህ ከዛሬ 3 ወር በፊት በተሰራው ድራማ ነው ይሄ ሁሉ ክፍፍል የመጣው። አበጋዜ ስራውን ስጠውና ይሄ ምንድን ልበለው ይሄ ብር አምላኬ ያው እዚህ ቆሻሻ ስራ ባያስገባት ኑሮ ፉፉና ፍቅርን የፉፉ አድናቂ ሌላ የፍቅር አድናቂ ሌላ ሆኖ አያውቅም። እኛ አንድ እንደሆነ ነው እኔ እስካሁን ድረስ የማውቀው። አሁን ግን እድሜ ላበጋዝ ከፋፍሎናል። እሱ ነው ምክንያቱ ለኔ። በቃ ይሄ ድራማ ባይሰራ የፍቅር አድናቂ ሌላ የፉፉ አድናቂ ሌላ ሆኖ አያውቅም። የሆነው አሁን ነው። እሱም የሆነው በዛ ድራማ ነው። እና ለማንኛውም እንግዲህ ወደ ድሮ ፍቅራችን እንግዲህ ፈጣሪ ይመልሰን። ሌላ የምለው ነገር የለም። እና ደግሞ ያው አሁንም ቢሆን አሁንም ድረስ ያው ፍቅር እየተረገጠች ነው። አሁን ነፂ ብትመጣ ራሱ ነፂ አይደል ከነፂ በላይ ፍቅር እየተረገጠች ነው። በነፂ ምክንያት ራሱ ማለት ነው። ለምን ያው እኛ ፈንዲሻ ፋሚሊ ለአብዛኛው ፈንዲሻ ፋሚሊ ነው ነፂን እየደገፋት ያለው በርቺ እያለ እያበረታታት ያለው እና ያው የአበጋዝ በጎች ነፂን ለምን ደገፉ ብለው አሁንም ፍቅር ላይ ነው ጥላቻቸው። ከነፂ ባለፈ ፍቅርን ነው እየጠሉ ያሉት። እኛ ደግሞ የፈንዲሻ ፋሚሊ የታወቀ ነው እንግዲህ ፍቅርን የወደድ ነው የፍቅር ደጋፊ የሆነው ከሴት ጎን ስለምንቆም ነው። አሁንም ይቺ ልጅ አሁን እንደዚህ ተሰብሬያለሁ እንደዚህ ተደርጌያለሁ ብላ ስትመጣ ያው ከሴት ጎን ምን ቆም ስለሆነን አሁንም መልሰን ከእሷ ጎን ቆምን ማለት ነው። ግን ያው እያስረገጥን ያለ ነው ፍቅርን ነው። ግን ደግሞ ምንም ማለት አይደለም ማለት አሁን እውነት ይቺ ልጅ ተበድላ ከሆነ ከሷ ጎን ስለሆነን ምንም እንትን የሚለን ነገር የለም። ብንረገጥም ብንልም ግን ያው የዋሹ ድራማ እየሰሩብን ከሆነ ደግሞ ፈጣሪ እጃቸውን ይስጣቸው ማለት ነው። እኛ እንደዚህ እየተፋለምን ለነሱ ፈጣሪ እጃቸውን ይስጣቸው ነው የሚባለው። ግን የሩታ በጎች ያው ከሴት ጎን አይቆሙም። ለወንድ ነው የሚያስቀብጡት፣ ለአበጋዝ ነው የሚያስቀብጡት። ሴት ስላስለቀሰ በሴት ገንዘብ ስለሰበሰበ ዶላር ስለሚለቅም በቃ እንደ ጀብድ እንደሰራ ነገር እንደ ምንድነው የሚባለው እንደዛ አድርገው
በቃ ጎበዝ በዚህ እድሜው ይሄን አድርጎ ከእንደነዚህ አይነት ሴቶች ጋር ከነዚህ ቆነጃጅቱን ሴቶች እንደዚህ አድርጎ ልክ ጥሩ ነገር እንደሰራ አድርገው ያበረታቱታል። እውነት እኔ በጣም ደስተኛ ነኝ። የአበጋዝ ቅባት ስላልነካኝ ማለት ነው። የእሱ ቅባት ቢነካኝ ኑሮ አስባችሁታል? ኧረ በፈጣሪ ስማ አውዚ ቢላ ነው። እና በደንብ ቀብቷቸዋል በጎቹ። እኛ ያለፈን ፈጣሪ ይመስገን አልሐምዱሊላህ፣ እንኳንም ቅባቱ ያልደረሰን ማለት ነው። ምክንያቱም በጎቹንም በደንብ አድርጎ ቀብቷቸዋል፣ ሴቶቹንም እንደዛው ማለት ነው። ምክንያቱም እሱ ባለፈው ራሱ ያው ያለውን ሰምታችኋል ማለት ብዙ ሴቶችን አይቼ ነው ማነው ደመቁን የመረኩት አለ ማለት ተመልክት። ይሄ ማለት አሁን እነሱ ምን አሉ? በቃ ብዙ ሴቶችን ያኔ ሩታዬን መረጠ ይላሉ ማለት ነው። በብዙ ሴቶች ህይወት ተጫውቶ ከዛ ሩታን ስለመረጠ እናንተ ደስተኛ ናችሁ። እውነት ይሄ የመሀይም አስተሳሰብ ነው። ግን ምንም ማድረግ አይቻልም። እናንተ መቼም አትለወጡም። ከፈለጋችሁ አትለወጡ፣ እኛ አይመለከተንም። ግን ፍቅርን አትሳደቡ። አሁን በነፂ ምክንያት ፍቅር መሰደብ፣ መረገጥ፣ መዘቅዘቅ የለባትም። በሽታ ይዘቅዝቃችሁና ማለት ነው። ሌላ ቅድም ላይ የሆነ ቪዲዮ አይቼ ነበረ። እሱም ይቺ ማናት ትዝታ በነገራችን ላይ በጣም ነው የምጠላሽ። እውነቱን ስነግረሽ ኮሜንት ሁሌ ጽፍልሻለሁኝ። አሁን ላይ በጣም አስጠልተሽ የነበረ ስትፈልግም ብሎክ ታደርገኛለሽ፣ ትፈርኛለሽ። በነገራችን ላይ ይሄን ቪዲዮን ብታየው በጣም ደስ ይለኛል። ግን ይሄ ዩቲዩብ ቻናል አዲስ ስለሆነ ምናልባት ላይ ደርሳት ይችላል እና ከዚህ በኋላ ፍቅርን እዘቀዝቃታለሁ፣ እየዘቀዘቅኩ አመጣታለሁ፣ ሰድባታለሁ ብለሻል። በሽታ ይዘቅዝቅሽና ማለት ነው። አንቺ ሰገጤ ደግሞ ምን አልሽ? እኔን ለመሆን ዳግመኛ ብትወለዱ አትሆኑም አልሽ ማለት ነው። አንቺን ለመሆን ዳግመኛ መወለድ አይጠበቅብንም። የኛ የተወለድነው ራሱ አንቺን እጥፍ ነው የምንበልጥሽ። አንቺ ማነሽ? አንቺ እኮ በጣም ሰገጤ፣ በጣም ፋራ፣ ምን ልበልሽ የሆንሽ ልጅ ነሽ። ራስሽን እንደምንድን ነው የምትቆጥሩ? ሰርግ ቤት ሄደሽ ያዘሽ ሰገጤ ፋራ ነሽ እኮ። ልክ የሆነ እንትን ማይክ ተሰጥቶሽ ሀሳብ ልሰጭ ስትይ ማለት ነው። ልክ የሆነ ትልቅ መድረክ ላይ የወጣሽ መስሎሽ እዛ 20 ሰው መሀል እንኳን በደንብ ሀሳብሽን መግለጽ ያልቻልሽ ፋራ ሰገጤ ነሽ። ማንም አይደለሽም አንቺ። ስለዚህ እኛ አንቺን ለመሆን ዳግመኛ መወለድ አይጠበቅብንም። እኛ የተወለድ ነው ስለምንበልጥሽ። ገብቶሻል? እና አንቺ ራሱ ከፍቅር ራስ ውረጂ። ገና ደመቁን ስለወደድሽ ማለት ነው። የማነው ወይኔ ስሟን አምጡልኝ። የነፂ ህመም አትረጅም አንቺ። እኛ ደግሞ የተረዳ ነው እንደግፋታለን። ስለዚህ አሁን ፈንዲሻ ፋሚሊ ነፂን ስለደገፈ ስላበረታታ አንቺ ተናደሻል። እንግዲህ ብትናደጅም ተናደጂ። ይሄ የፈንዲሻ ፋሚሊ ባህሪ ነው። በቃ ከሴት ልጅ ጎን ይቆማል። እንዳንቺ አይደለም። ለዚህ ለጉማሬ በሴት ልጅ ህይወት ለሚጫወት በሴት ልጅ በሚነግድ አይደግፉም። ልንደግፍም አንችልም። ገባሽ? እና ከፍቅር ራሱ ረጂ ማለት ነው። እኛ ወሪልን አላልንሽም። አንቺ አወራሽ አላወራሽ ስለ ፍቅር ምን ልትጠቅሚ? የምትጠቅሚው ነገር የለም። ለዛች ለደመቁ እዛው አሽቃብጪ ማለት ነው። ለዚች ክብረ ቢስ እያሽቃበሽ አበጋዝን በደንብ ይነግድባት። እኛ አይመለከተንም ግን